እንዴት ናችሁ ዩቲዩብ? በአዲስ ሴትአፕ በአዲስ ባክግራውንድ ማይክ እንኳን የባለፈው ነው። አይዞህ በቃሉ ነው ከፊት ለፊት እያለ እየቀረጸኝ ያለው በቃሉ ይባላል። ሸራውት በቃሉ። እሺ ያ ስንተኛ ቪዲዮአችን? አምስተኛ ቪዲዮአችን መሰለኝ። የኛው አምስተኛችን ነው ስድስተኛችን። የባለፈው ቪዲዮ እሱ ነበር እንትን ዳይሬክት ያደረገው። አሁንም ዳይሬክተራችን እሱ ነው። ፕሮዲውሰራችን ደግሞ እዛ ጋር ቁጭ ብሏል። ኤኒዌይስ ቪዲዮ እንዳላራዝመው ትናንትና ቪዲዮ ቀርጸን ነበር። ከዛ ግን 7 ደቂቃ ምናምን ሆነ። ከዛ ተው ነው። አሁንም አይ ቲንክ ይሄኛው ቪዲዮ ነገ ነው ፖስት የምናደርገው መሰለኝ። ማክሰኞ የምታዩት ከሆነ ሰኞ ማታ ነው ሪከርድ እያደረግን ነው ያለነው። አይ ሆፕ ይደርሳል ብለን ተስፋ እናደርጋለን። ኤኒዌይስ ቶሎ ቶሎ አይ ቲንክ ከዛሬ በኋላ እንትን ቁም ነገር ብናወራ ይቻላል መሰለኝ። ቀልዱ በዛ። ግን እስካሁን 59 ሰብስክራይበር ግን እንትን ስላችሁ ምን እያደረጋችሁ ነው? ለምን ሰብስክራይብ ማታደርጉት? ባለፈው እንትን ብያችሁ ነበር አይደል? ስለ ኔክሳ ትራከር ፒሲ አሳይቼ ፒሲ ተበድረን ነው ምናምን ጉግል ፕሌይ ስቶር ላይ አፕላይ እያደረግን ምናምን ብያችሁ ነበር አይደል? እንደውም ፒሲው ተደግፈንበታል። እንትን ካሜራ ስታንድ አድርገናል። አሁን ባለፈው ምን እንደሆነ ልንገራችሁ። እየሳቀ ነው ካሜራማናችን። ባለፈው ምን እንደሆነ ልንገራችሁ። ጉግል ፕሌይ ስቶር አሁንም ሪጀክት አደረጉን። አክቹሊ ያውኑ ሪጀክት አይደለም። እንደውም ቆይ ከመጀመሪያ ልንገራችሁ። ከመጀመሪያው ጀምሮ ሌላ ቀን ነበር ሰብስክራይበሩ ከበዛ ምናምን በኋላ ነበር ልነግራችሁ ያልኳችሁ። ዝም ብዬ ከመጀመሪያ ልንገራችሁ። የመጀመሪያ መቼም ሁሌ የመጀመሪያ ነገር ሲሆን የሆነ እንትን ደስ ይልሃልና ኧረ ተው አንተ ተው እየሳቀ ስላስቸገረ ነው። ኤኒዌይስ የመጀመሪያችን ነበርና የዛኔ የኔ ሪስፖንሲቢሊቲ ነበርና ከዛ እንትና ቢላል ኢንተርናሽናል ካርድ አለው። እኔ ደግሞ ጀስት ሀበሻ ካርድ የሚባለው ታውቁት ከሆነ እንትን ላይ እሱ ነው የምጠቀመው ለፌስቡክ አለ ምናምን። ግን ቢላል ግን ኢንተርናሽናል ካርድ አለው። ከዛ ቪታ ቦርድ መጀመሪያ ሰርተ ነው ማለት ነው። ስንት ነው 4 ወር ምናምን ሰርተ ነው በቃ ፐርፌክት ካረግ ነው በኋላ ነው ጀስት አፕሎድ ብናደርገው ብለን አንተ ስንት ሪሰርች እንዳደረግን የዛኔ ለካ መጀመሪያ ጀስት ዝም ብለን ሳምፕል ሰርተን አፕሎድ አድርገን ከዛ በኋላ እንትን አፕዴት እያለቀቅን መሄድ እንችል ነበር። ግን ያው መጀመሪያ ስትሆን በጣም ብዙ የምትማረውና የምትሳሳተው ነገር አለ። አክቹሊ ግን ብቻ ፐርፌክት አድርገን ከጨረስን በኋላ ጀስት ለሪሊዝ በቃ ቡክ ከሆነ በኋላ ነው የጉግል ፕሌይ ስቶር እንትን የጀመርነው። ከዛ በኋላ ጀስት እነዚህ ቻትጂፒቲ ላይ ዲፕሲክ ላይ በጣም ብዙ ሪሰርች አድርገናል። ከዛ አይ ቲንክ እነሱ የድሮ አይ ቲንክ የ2022 ናቸው መሰለኝ ስሪ እና ዲፕሲክም የእነሱ ዳታ ነው የሚጠቀመው። አክቹሊ 14 ቀን ያስፈልገ ምናምን ነበር ያለን እንጂ 14 ቀን እንደሚያስፈልገን ብናውቅ ኖሮ ማለት አረ ነው። ስለ ሶፍትዌር ታውቃላችሁ አታውቁም አላውቅም። ብቻ እናንተ የምትጠቀሙበትን አፕ አይፎን ከያዛችሁ ጀስት አፓችሁ ላይ አንድሮይድ ከያዛችሁ ስልካችሁ ላይ ያለው ፕሌይ ስቶር እና አፕ ስቶር ይባላል። እኛ የምንሰራው አፕ እነሱ ላይ ስንለቀው ከ3 ሳምንት እስከ 1 ወር ሙሉ እነሱ ቴስት ያደርጉታል። እና እሱን ቴስቲንግ ፕሮሰስ ነው የምላችሁ። እሱን ጨርሰ ምናምን ምን ክፍተት ማሳየት እንደሌለበት ምናምን ደም ሪሰርች አድርገን ምናምን ሞላ ነው። ከዛ እንደነገርኳቸው ነው መጀመሪያ ላይ አክሰፕት ያደርጓቸዋል። ከመጀመሪያ የቢላል እንደነገርኳቸው እሱ መኮረውና ዲክላይን አድርጉት ፕሪፔድ ነው ምናምን ማለት እስኪ ዝም ብዬ በዚህ የሞከርኩትና የኔ ይሰራልኝ። ከዛ ሲሰራልኝ ኦኬ አይ በጣም አሪፍ ነው ምናምን ብለን ከዛ እሱን አልፈን ምናምን ከዛ ወደ እንትን ሄድ ወደ ቴስቲንግ 14 ቀን ሙሉ ክሎዝ ቴስቲንግ የሚባል አለ። ለጓደኞቹ ወይም ለፋሚሊ ቤተሰብ ምናምን ተሰጣቸውና አፑን ቴስት ያደርጉታል ማለት ነው። ኢንተርቪው የሆነ ፌሊሪቲ ምናምን ከሌለው ቼክ ለማድረግ ማለት ነው። ከዛ 14 ቀን ሙሉ አለቀ። 14 ቀን ካለቀ በኋላ ደግሞ ጉግል ራሱ ደግሞ 1 ሳምንት ሙሉ ሪቪው ያደርገዋል። የዛኔ 1 ሳምንትም አይፈጅም አክቹሊ ከ1 ቀን እስከ 2 ቀን ነበር የሚፈጃው። ግን የኛ ግን 10 ቀን ሙሉ ቆየ። ከዛ እሱሊ የመጀመሪያችን ስለነበረ ኤክሳይትመንትም ነበር። ከዛ ደስ የሚለው ፓርት ደግሞ የዛኔ ቪታ ላይ አረና የምታውቀው ከሆነ አላውቅም ቀድመን ከ1 ወር ምናምን በፊት ጀስት ተሎ የሚያልቅ መስሎን ማርኬቲንግ ጀምረን ነበርና ሰው በጣም ወደ ስለነበር አፕዴት አለ እያለ በጣም እንትን ይጨቀጨቀን ነበር። ከዛ ከ10 ቀን በኋላ ካንስል እናርገው እያልን በ10ኛው ቀን ላይ አካውንታችን ባን ተደረገ። እንዴት ልንገራችሁ የዛን ቀን የነበረው ፊሊንግ አይዊች እዛኛው ወንበር ላይ ነበርኩና ማለት ነው ወንበሩ እየወረደ ጀስት መሬት ላይ እንደተቀመጥኩ አይነት ፊሊንግ ነበር የሚሰማኝ። አረ ነው የዛን ቀን ምን እየተሰማኝ እንደነበረ አላውቅም። እንትን ነው የመጀመሪያ ሄርት ብሬክ አለ አይደል? አክቹሊ ሄርት ብሬክ አጋጥሞኝ አያውቅም። ግን እንደዛ ሰዎች እንደዛ ሲሉ የሆነ የሆነ በቃ እንዴት አድርጌ ልንገራቸው በቃ ሶሉ ኤክሳይትመንት አለ። 4 ወር 5 ወር በደምብ ቀንና ሌሊት ነበር የሰራነው።
ከዛ ደግሞ እንደነገርኳችሁ ሰው መቼ ነው የሚለቀቀው? ኧረ እሑድ ይለቀቃል፣ ቀጣይ እሑድ ምናምን እያለ ነበር። ከዛ ሰውም ደግሞ ጀስት ፕሌይ ስቶር ላይ ከሌለ ደግሞ ማርኬት ለማድረግም እንትን ለማድረግ በጣም ስለሚያስቸግር ብቻ የዛኔ አፒል አረግን ምን አረግን ብቻ ምንም በቃ አይሆንም ምናምን አሉ። ከዛ ሰውም ስለጠየቀ ምናምን ጀስት ዝም ብለን ቴሌግራም ላይ እንልቀቀው ተባለ። ጀስት አሁንም ያለው ሪስፖንስ በጣም ጥሩ ነው፣ ግን አይ ዊሽ ፕሌይ ስቶር ላይ ቢሄድ ኖሮ ግን ከዚህ በላይ በጣም ይሄድ ነበር። ኤኒዌይስ እሱን አለቀና ከዛ ቤተ ንባብ መጣ። ከዛ በኋላ የጀመርነው ፕሮጀክት ቤተ ንባብ ነበር። ቤተ ንባብ ደግሞ ከመጀመሪያው እስከ መጨረሻ ማለት ነው ዩአይን ብታዩት ስንሰራው እያንዳንዱ ነገር በቃ በደንብ በዲቴል ነበር የተሰራው። በደንብ በዲቴል ነው የምላችሁ፣ በዲቴል። ከዛ እሱም ላይ የተሸወደው ነገር ነው ታውቃላችሁ። መጀመሪያ ላይ አፕሎድ ማድረግ እንችል ነበር፣ ግን ከስህተት አይደል የምትማረው። አንዳንድ የመሳሳት ጥሩ ነው የሚባለው ለዚህ ነው። ከዛ ቤተ ንባብ ላይም እንትን ፈራ ነው እኛ አፕሎድ ለማድረግ ፈራ ነውና የዛን የፔመንት ኢሹ እንደሆነ አንተን አላወቅነው ነበር፣ ግን ፈራ ነውና እስኪ ሰው እንቅጠር ፕሌይ ስቶር እና አፕ ስቶር ላይ አፕሎድ የሚያደርጉልን ሰዎች እንቅጠር ምናምን አለና አንድ ሁለት ሶስት ሰዎች ምናምን አየን። ግን እንደነገርኳችሁ ነው ዲክላይን ካደረግን በኋላ ስንት ሪሰርች እንዳደረግን እንዴ ሳልነግራችሁ ቪታ ቦርድ ላይ እንትን አደረግን አይደለ? ዲክላይን ተደረግን አይደለ? እዛ የዛኔ ጀስት የተሰማኝን ጀስት ካሜራዬን አውጥቼ ምናምን ፖስት አድርጌ ነበር። አንዳንድ የሶፍትዌር ላይ ያለው እንትን ኤንቫይሮንመንት እንዴት ደስ እንደሚል ማለት ኤቭሪዋን በፓሽኑ ስለሚገባ ጀስት ሊያግዝህ ሊረዳ በቃ የሆነ ሞቲቬትድ ነውና አንተ ስንት ሰው እንደደወለልኝ እስካሁን እንትን ኮኔክሽን አለን ማለት ቤተ ንባብ ላይ ማግዘውኛል፣ እዚህ ኔክስት ትራከር ማግዘውኛል። በቃ በየትኛውም ሰዓት ብደውላቸው በቃ አይ እንደዚህ ብታረቁ ይሰራላል፣ እንደዚህ ብታረቁ ይሰራላል ብቻ ኤኒዌይስ ቤተ ንባብ ላይም የዛኔም ሪሰርች አድርገን ሰው የነገረን ምናምን ብቻ በጣም ብዙ ሪሰርች አድርገን ነበር። ከዛ ቤተ ንባብ ሰው እንቅጠር እና ሰዎች ስንጠይቃቸው 12000፣ 15000፣ 18000 አሉ ማለት። ከዛ ደግሞ ያን ያህል ዲፕ የሆነ እውቀት ቢኖራቸው እኮ ጥሩ ነበር፣ ግን ያን ያህል እውቀት የላቸው ማለት እኛም በልጣቸዋለን። ከዛ እንዴ ለምን ነው የሁሉ ብር የምንከፍለው ምናምን ብለን ኧረ ችግር የለም የዛኔ እኮ የነበረው የፕራይቬሲ ስህተት ነበር ምናምን አንድሮይድ ማኒፌስት ብቻ የሶፍትዌር እንትን አለን እሱ ነው ምናምን ብለን እርስ በርሳችን ተማምነንና ጀምር ነው። እሱ ነው እንደነገርኳችሁ እሱንም በሀበሻ ካርድ እንትን አደረግ ነው። በሀበሻ ካርድ የሚለውን ፔመንት ሜተድ በሱ አድርግ ነውና ከዛ እሱንም አዲስ ቴስተር። ከዛ የሚያስጠላው ፓርት ፕሌይ ስቶር ምን መሰላችሁ? አንዴ በዚች ፒሲ እንትን ከሆነ በዚች ፒሲ አካውንታችሁ ባንክ ከተደረገ ማለት ነው በዚህኛው ፒሲ ሌላ አካውንት መክፈት አትችሉም። በስማችሁ ሌላ አካውንት መክፈት አትችሉም። በዋይፋይ ሌላ አካውንት መክፈት አትችሉም። ኤቭሪቲንግ ኒው መሆን አለበት። በቃ ጉግል ፕሌይ ስቶር አካውንታችሁ ባንክ አደረገው ጀስት ፒሲውም ስልካችሁም ኤቭሪቲንግ ነው ባን የሚያደርገው ጀስት ፕሌይ ስቶር አካውንት እንዳትከፍቱ ማለት ነውና ሌላ አዲስ ፒሲ ፈልገን አዲስ ዋይፋይ እንትን አድርገን ብቻ ኤቭሪቲንግ አዲስ አድርገን ጀምር ነው። እሱ ነው አዲስ ፔመንት ሜተድ ማለት ነው። ከዛ እሱንም 2 ሳምንት ምናምን ጠብቀን ከዛ የሚያስጠላ ፓርት የዚህኛው እንደሆነ ታውቃላችሁ። የዛኛው አትሊስት 10 ቀን ጠብቀን ነበር ጉግል ሪቪው ያደርገን። ይሄኛው ግን በነጋታው ነበር። በነጋታው ነው የምላችሁ 14 ቀን ካለቀ በኋላ በነጋታው ነው ጀስት አካውንታችሁ ባን ሆኗል ምናምን ያሉ። የዛኔ 10 ሰዓት ነው ወደ ቢሮ የገባሁት። ሁለተኛ ሄርት ብሬክ ማለት ነው። ሁለተኛ ሄርት ብሬክ በአንድ ወር ከ15 ምናምን ነው ባይዘው። የዛኛው ሳይወጣልን ነው ይሄኛው የተደገም ነው። አንዴ ምን እስካሁን ባይዘው ትራውማ አለቀቀንም። የዚህኛው እየሞከረው የዚህኛው ቆይ ልንገራችሁና የዚህኛው ብቻ ቤተ ንባብ እንደዛ ዲክላይን አደረጉን። በቃ እሱም ደግሞ በጣም እንትን አድርገንለት ነበር ማለት እሱም ሰው ወዶት ነበር ምናምን ለሱም ቀደም ማርኬት ሰርተንለት ነበር ምናምን ብቻ በቃ እሱ ምንም አማራጭ አልነበረንም። በቃ ቴሌግራም ላይ ለቀቅ ነው። በቃ ቴሌግራም እኮ አሁን ላይ እምቢ አለኝ ስቴል ማድረግ እምቢ አለኝ ምናምን ይለናል። ግን በቃ ምንም አማራጭ የሌለው ነው። ሰው ደግሞ አይገባም። የሴኩሪቲ ይሻለው የእንትን ይሻለው ነው እምቢ ያላችሁ እንጂ ምናምን ይለዋል። በእርግጥ ሰዎችም ላይ ብሌም አታረግም። እውነታቸው ማለት ስንት ፌክ የሚሰራ ሰው አለ። ግን አንዳንዴ ግን ብቻ ኤኒዌይስ ኔክስት ትራከር ላይ መጣ። እዚህኛው ስራ ላይ ሳይሆን ጀስት ሁሉም ላይ ቅድም ሊንክድኢን እያየሁ ነበር። ጀስት አንዳንዴ የምትሳሳተው ነገሮችን ላይ ከተጠቀምኳቸው በጣም ብዙ የሚያስተምሩ ነገር አለ የሚሉትና ባለፈው ነግሬያችሁ ነበር ስለ ማርኬቲንግ ጀስት መጀመሪያ የተሳሳተውና በኋላ የተጠቀመን ነገር። እዚህኛው ላይም ጀስት መጀመሪያ ላይ ጀስት አፑን ሙሉ በሙሉ እስከሚያልቅ ምናምን እንጠብቅ ነበር አይደለ? እዚህኛው ግን ያሻሻልነው ነገር ጀስት አፑን 1-2-3 ፔጅ ከሰራን በኋላ በቃ ይሄኛውማ ጉግል ፕሌይ ስቶር ላይ መልቀቅ አለብን። ቢካዝ 2-3 ፔጅ ከሰራን እንትን አይደለም አፑን ከእንደገና መስራት አይጠበቅብንም። አሁን እኮ ቤተ ንባብና ቪታ ማለት ነው
ከእንደገና እንትን ፕሌይ ስቶር ላይ ማስገባት አለብን ብንል ያ የነበረው የ5 ወር የ6 ወር ፕሮሰስ ከእንደገና መሰራት አለበት። ዲዛይኑ፣ ባክኢንዱ፣ ፍሮንቲንዱ ከሚያስጠላ ፓርት ደግሞ እሱ ነው። ከመጀመሪያ ዛሬ ፌል አድርጎ ነገ የምትሞክረው ከሆነ እኮ ችግር አልነበረውም ትላለህ። ግን 5 ወር 6 ወር ፈጅተህ ከዛ ደግሞ ከእንደገና የእነሱ ቴስቲንግ ደግሞ 3 ሳምንት ምናምን ልብህ እስኪወልቅ ድረስ የምትጠብቀው ተስፋ አለ። ከዛ ዲክላይን ሲያደርጉልህ በጣም ብዙ ፕሮሰስ ነው እና አክቹዋሊ እዚህኛው ላይ ተማርና ከዛ ሳጠያይቅ ምናምን መፍትሄ ሳጣበት መጨረሻ ላይ ነው የገባኝ። እስኪ ሜይ ቢ የፔመንት ኢሹ ሊሆን ይችላል ምናምን ብዬ አሰብኩ። ከዛ የኔም ጓደኛ አይባልም አክቹዋሊ ድሮ እንታወቅ ነበር፣ ግን የታላቅ ወንድሜ ጓደኛ ለዛ ዩኤስ የሚኖርና ቴንኪዩ በዚህ አጋጣሚ ካየኸው አየውም፣ በእርግጥ ግን ካየኸው ዜናው ቴንኪዩ ጠየቅ ነውና እሺ አለን። እንደውም አላቆየንም፣ ወዲያው ነው እሺ አለን። አካውንት ክፈትልን የፕሌይ ስቶር አካውንት ምናምን አልነው። የሚያስጠላ ፓርት እንደሆነ ታውቃላችሁ? ፕሌይ ስቶር ላይ ሰከንድ እንትን ቱ ስቴፕ ቬሪፊኬሽን የሚል አለ። አክቹዋሊ ፕሌይ ስቶር ላይ አይደለም፣ ኢሜልም ምናምን ኤቭሪቲንግ ላይ በቃ ምንም አይነት ፌሊየሪቲ እንዲያጋጥም ስላልፈለግም ስልክ ቁጥሩም ፔመንት ሜቶዱም ምናምን ሁሉም ነገር በሱ ከፈተል ምናምን። ከዛ እንደነገርኳችሁ አዲስ ፒሲ ምናምን ስለሚያስፈልግ ፒሲ ተበደርን። የኤርሚያስ ፒሲ አይሰራም። ቅድም እንኳን ቀይረው እያልነው ነበር። ቀይረው ኤርሚያስ ከሰማህ አይሰራም ስላችሁ ጀስ የድሮ ፒሲ ነው። ግን ቴንክ ዩ ኤርሚያስ። ኤኒዌይስ ፒሲ ለምነን ምናምን እሱንም አፕሎድ አደረግን። ከዛ ምን አይነት ኢሹ አጋጠመም ስላችሁ እንዴት እንደሆነ አላውቅም። ከ3 ቀን ከ4 ቀን በኋላ ሙሉ የእንትን እኔም ጋር ጓደኛዬም ስልክ ጋር የነበረው የዚህ የአዲሱ የኔክሳ ትራከር ፕሌይ ስቶር አካውንት ሙሉ ወጣ ማለት ሎግ አውት አደረግን የሚል ለምን እንደሆነ አላውቅም። ከዛ እኔ ደግሞ ኦኬ አይ ሎጊን ላድርግ ብዬ ከዛ ሎጊን ስታደርግ ቱ ስቴፕ ቬሪፊኬሽን ወደ ስልኩ ይልካል። እኔ አስቤ የነበረው ጀስት ኮድ ሲገባለት ወደ እኔ ይልከዋል፣ ዋትስአፕ ቴክስት ይጽፍልኛል ብዬ ነበር ያሰብኩት። ከዛ ደግሞ የኬስ ስለሆነ አላውቅም መች ቀን እንደሚሆን እነሱ እኛ ጋር መች ማታ እንደሚሆን ምናምን ስለማላውቅ ማለት ነው። ከዛ 1-4 ነው 5 እንደዛ ከመቆርኩት በኋላ አይ ለነገሩ ተወበቃ ዝም ብዬ ነበር የምከፍተው። ከዛ በፊት የነበሩ 3 ቀናቶችን ማለት ነው ዝም ብዬ ነበር የምከፍታቸው። እንትን 10 ነው ቼክ የማደርገው፣ ምንም አዲስ ነገር የለም፣ ግን ዝም ብዬ 10 ቼክ አደርገዋለሁ። ኤኒዌይስ ከዛ በቃ አይ ችግር የለውም ብዬ ከዛ ከ11ኛ ላይ ቀን ነው 12ኛ ቀን ላይ ማለት ኮዱ ላክልኝ ብዬ ኮዱ ላክልኝ። ይሄኛው አረ ነው ይሄኛው 3ኛ ሃርት ብሬክ ነው አልችልም። ይሄኛው ሌላ ነው። ይሄ አረ ነው ሆነ እንጃ የዛን ከዛ ደግሞ ሌላ በስራም በሆነ ነገርም ተናድጄ ነበር የዛን ምሽት። ከዛ ስከፍተው ምን እንዳለ ታውቃላችሁ? ዩር አፕ ኢዝ ሪሙቭድ ፍሮም ጉግል ፕሌይ ስቶር። እነዛ የነበሩት ጀስት ባን ነው የተደረገው፣ አካውንቱ ነው ባን የተደረገው። ይሄኛው ደግሞ ዩር አፕ ኢዝ ሪሙቭድ አለኝና ሪዝኑም አላየሁትም። በቃ ትራማ አለብኝ ነግሬያችኋለሁ። ትራማ ካለ አሁንም ገና ነው ትራማ 10 ወር ከ15 ቀን ነው አሁንም እና 3ኛ ሃርት ብሬክ አላችሁ። ይሄኛው ሌላ ነው በቃ ሌላ ፊሊንግ እንዴ የዛን ሌሊት አልተኛም። ከዛ ጠዋትም ጅም ሌላ አስቤ ነበር አልሄድኩም። በቃ እንዴት እንዳስጠላኝ ሁሉ ነገር በቃ ምን ልበላችሁ እንደነገርኳችሁ ነው። በዚህኛው ብቻ አይደለም ሌላ ነገርም የሥራ ጉዳይ ነው። በእርግጥ ግን ሌላ ነገር የሚያናደኝ ነገር ነበር ማለት ነው። ቀኑም አረሳም ታውቃላችሁ። ከዛ ኤኒዌይስ ጠዋት መጣውና አንዳንዴ ጠዋት እንትን አለኝ ለምን እንደሆነ እንኳን አላውቅም። አይ ቲንክ እንትን ጠዋት ጅም ሲሄድ የማያቸው ቪዲዮዎች ናቸው መሰለኝ። አሁን ሞቲቬት ምናምን ማድረግ እንትን ለራሴ የማደርገው ነገር አለ። ኤኒዌይስ ጠዋት መጣውና ከዛ በደንብ አየሁት እንትኑ ለካ ጎግል በጣም የሴኩሪቲ ይሻሉ ለምን እንደሆነ አላውቅም። 10 ቅድም አልነገርኳችሁም ኮድ እየላኩ ምናምን ከዛ እሱ ግን አይልክልኝም አላልኳችሁም? የዛኔ አይ ቲንክ የሴኩሪቲ ብሪች መስሎት እንትን አካውንቱ ጂሜል አካውንቱ እንዳለ እንትን አድርጎታል፣ ሳስፔንድ አድርጎታል። ከዛ ደግሞ የዛኔ የነበረው አፑም ሪሙቭ አድርጎታል ማለት ነው። ጂሜል አካውንቱን ፔመንቱን ኤቭሪቲንግ ጀስት እንትን አድርገውት ነበርና አይ ቲንክ ለዚህ ነው እንትን ያደረገው። ከዛ አንዳንዴ ግን ማለት የሆነ የደስታ ስሜት እንዲሰማችሁ ከፈለጋችሁ አንዳንዴ የሀዘን ስሜት እንዲሰማችሁ የሀዘን ስሜት ማወቅ አለባችሁ የሚባለው እውነት ነው። የዛኔ አፒል አደረኩትና ከዛ አፒሉን ስመልሱልኝ ማለት ነው እንዴት ደስ እንዳለኝ ተረጋጋው። ከዛ ደግሞ እንትኑ ካውንዳውኑን በዛ ቀጥል 14 ቀን ነው ካውንዳውን የሚያደርገው አይደለ? ካውንዳውኑን በዛ ሲቀጥል ጀስት የዛኔ እፎ ያልኩ ተመስገን አልኩና ከዛ 2 ቀን ነው የሚቀረው። 2 ቀን እንደምን የምጠበቅኩ ከዛ በ2 ቀኑ ሲቀረው ከዛ ሪቪው የምትልክላቸው አለ አይደል? ለነሱ እንደገና ደግሞ ለጎግል ሪቪው ትልካለህ።
ከዛ ለጎግል ሪቪው ስልክላቸው ደግሞ ምን አሉኝ? ከአንድ ቀን በኋላ ነበር መልስ የነገሩኝ። ሌላ ይሄኛው ግማሽ ኤርት ብሬክአፕ በሉት፣ ይሄኛው ያን ያህል ኤርት ብሬክአፕ አይደለም፣ ግማሽ በሉት። ይሄኛው ደግሞ እንትን አሉ። ቴስቲንግ ፕሮሰሱ አልነገርኳችሁም፣ 10 ቀን ምናምን ሰስፔንድ ተደርጎ ነበር። አካውንት አላላችሁም፣ አፑ ሪሙቭ ሆኖ ነበርና ጀስት ቴስቲንግ ፕሮሰሱ ልክ አይደለም ምናምን ብለው ከእንደገና ከ14 ቀን መጀመር አለብህ አሉ። ከዛ ግን ከእንደገና ከ14 ቀን መጀመር አለብህ አሉ። አሁን ሁለተኛ ቀኑ ምን ነው? ሁለተኛ ቀን አድርጓል መሰለኝ። አይ ቲንክ እንትን ግን አንዳንዴ ግን ለበጎ ነው መሰለኝ። ማለት አይ ቲንክ ፈጣሪ ሲወደን በደንብ አድርጋችሁ ማርኬት ስሩበት ምናምን ሊለን ፈልጎ ነው መሰለኝና ብቻ እኔና ጉግል ፕሌይ ስቶር እንደዚህ ነን። አሁን የዚህኛው ዲክላይን ካደረገን ማለት ነው የዚህኛው ዲክላይን ካደረገን የራሳችን ኦፕሬቲንግ ሲስተም እንሰራለን። ጉግል ፕሌይ ስቶር አንጠብቅ፣ አፕ ስቶር አንጠብቅ፣ ምንም የኛው ለሶስተኛ ጊዜ እንደዚህ ካደረገን ኤኒዌይስ በዚህ 3 ወር ውስጥ 3 ኤርት ብሬክአፕ አጋጥሞኝ ነበርና ግን አንዳንዴ ግን ማለት ነው አሁን አምሹር በቃ እኔ እንጃ ከኔ በላይ ኤክስፒሪየንስ ያለው ሰው ያለው አይመስለኝም እንትን ፕሌይ ስቶር ላይ እና አንዳንዴ ጀስት ስትወድቁ እንትን ስታደርጉ ፌል ስታደርጉ ምናምን የሆነ የምትማሩበት ነገር አለ ማለት መውደቃችሁ ምናምን ብቻ ማየት የለባችሁም። ጀስት ተነስታችሁም ጀስት ከዛ ምን ተማራችሁ ማየት አለባችሁ መሰለኝ። አይ ቲንክ ጧት የማያቸው ቪዲዮዎች በጣም አግዘውኛል ብዬ አስባለሁ። ባለፈው ነግሬያችሁ ነበር መሰለኝ ወደ ጅም መንገድ 15 የደቂቃ መንገድ አለችና የዛኔ እሰማለሁ የሆነ ቪዲዮዎች እሰማለሁና ጀስት ማለት እንትን አይደለ ሁሌ የምናገራት ቃል አለ ጀስት ሰርክልን አስተካክል ምናምን ነው የሚባለው። ግን አብዛኛው ጊዜ አሁን ላይ ጀስት ሰርክልን ማስተካከል ሳይሆን ጀስት ሶሻል ሚዲያ ላይ የምታየው ነገር ብታስተካክለው ለአንተም ለሰርክልህም ሞር ታስተካክለዋለህና ጉግል ፕሌይ ስቶር እንደዚህ እየፈተነን ነው እላችኋለሁ። እና እንዴት አገኛችሁ ግን ኤክስፒሪየንስ እንዴት አያችሁት? ገና ለአራተኛም ለአምስተኛም ሊያጋጥመን ይችላል። ሌላ ታሪክ ሊሆን ይችላል። እሱም አላቅም ግን ኤኒዌይስ የኛው አንድ ታሪክ ነው። ሌላ ደግሞ በጣም ብዙ ታሪክ አለ የምነግራችሁ። አንተ በጣም ታሪክ አለኝ ታውቃላችሁ። እኔ እኮ ድሮ ፖድካስት ብጠራ ምናምን ምን ብዬ ነው የማወራው ምናምን ምን ነበር ለካ ለዚህ ነበር። ግን ኤኒዌይስ እንትን ልላችሁ ፈልጌ ነው ሁሉ ነገር ለበጎ ነው ማለት አንድ ሰው አለ እንትን የሚለኝ ሁሌ ጀስት ህይወታችሁ ላይ የሆነ ነገር እንትን መጥፎ ነገር ከተፈጠረ አይ ቲንክ አሁን ነው እያመንኩ ያለሁት እሱን ነገር እንጂ መጀመሪያ አላምንበትም ነበር። ግን ህይወታችሁ ላይ የሆነ ነገር ከተፈጠረ በቃ ለበጎ ነው ማለት ከዛ በኋላ የሆነ በረከት አለባችሁ የሆነ በረከት አለ ምናምን ነውና ከሶስተኛ ጊዜ በኋላ የሚመጣ በረከት ደግሞ ትልቅ በረከት ነውና ለሶስተኛም ለአራተኛም ጊዜ ፌል ካደረጋችሁ አይ ቲንክ እንትን ይሆናልና በዚህ አጋጣሚ የንግድ ባለቤቶች ምናምን ካላችሁ ኔክሳ ትራከር የሆነ ጥንቅቅ ያለ እንዴት አድርጌ ልንገራችሁ የሆነ ሪፖርቲንግ ሲስተም እንትኑ በቃ ጥንቅቅ ያለ ሲስተም ነው የሆነ ሲስተም ነው። በቅርብ ቀን ይመጣል። አይ ሆፕ ፌል እንደማናደርግ እዚህ ጋር ፌል እንደማናደርግ ሆፕ አደርጋለሁ። ኤኒዌይስ አይ ቲንክ መሸ መሰለኝ 3 ሰዓት ምናምን ሆነ። ስንት ደቂቃ ነው? 19 ደቂቃ ሆነ። ለእናንተ የሚረዝምላችኋል። ኤኒዌይስ ሳብስክራይብ አድርጉ አዳዲስ ሰዎች ካላችሁ። አይ ቲንክ ይሄኛው ቲክቶክ ላይ ፖስት እናደርገዋለን። ቲክቶክ ላይ ያላችሁ ሰዎች ደግሞ መመታችሁ ሰብስክራይብ አድርጉ እና ምድራዊ ባለ እዚህ ጋር ምድራዊ ባለው እንትን ነው የ100,000 በተን ነው የምትባለው። ኤኒዌይስ ቴንክ ዩ በጣም